ኢየሱስ ለዘላለም ጌታ ነው። ዘፍጥረት 12 ከአንድ ጀምሮ ያለውን ቃል እናያለን። እግዚአብሔርም አብርሃምን አለው ከአገር ከዘመዶች ከአባት ቤት ተለይ፣ እኔ ወደምወስድ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሆን። ኢየሱስ ያድናል። አብርሃምን እግዚአብሔር ምን አለው? ከአገር ከዘመዶች ተለይና ውጣ፣ እኔ ወደማሳይ ምድር ምን በላለው? ሂድ። ኢየሱስ ለዘላለም ጌታ ነው። አብርሃም አልወለደም። አብርሃም ልጅ የለውም። አብርሃም የሚታይ ነገር ሀብት የለውም። እግዚአብሔር ግን ከሱ ጋር ቃል ኪዳን ስላደረገ ኪዳን ስላለው ምን አለው? እኔ ወደማሳይ ምድር ውጣ። እግዚአብሔር ብቻ ውጣ ይበለኝ ተባባሉ እስኪ። እውነት ነው ምላችሁ፣ እግዚአብሔር ብቻ ውጪ ይበልሽ። እግዚአብሔር ብቻ ውጣ ይበል። እግዚአብሔር ብቻ ካንተ ጋር እንደሆነ አረጋግጥ። እግዚአብሔር ያለውን በሕይወት ላይ ይፈጽማል። አሜን ይባላል። ኢየሱስ ለዘላለም ጌታ ነው። አብርሃምን እግዚአብሔር ምን አለው? ከአገር ከዘመዶች ከአባት ቤት ምን በለው? ተለይ፣ እኔ ወደማሳይ ምድር ምን በል? ውጣ፣ ታላቅም ሕዝብ አደርግሃለሁ። አብርሃም ምንም በሌለበት ምድረ በዳ ምንም በሌለበት እህልና ውሃ በሌለበት ውጣ ሲለው እግዚአብሔር አብሮት ሊወጣል። ጠርቶት ሊጥለው መስሎሽ ነው? አይጥለውም። እስኪ አይጥለውም ተባባሉ። እግዚአብሔር ሊጥል ውጣ አይልም። እግዚአብሔር ሊያዋርድ ውጣ አይልም። እግዚአብሔር ውጣ ሲልህ እግዚአብሔር ከአንተ ጋር ስለሆነ ነው። ታላቅ ሕዝብ አደርግሃለሁ ሲለው፣ እባርክሃለሁ ሲለው፣ ስምህን እባርክሃለሁ ሲለው፣ ለበረከትም አደርግሃለሁ ሲለው፣ በጣም የሚገርመኝ ቃል 3 ላይ ያለው ቃል የሚረግሙህን ምን እላለሁ? እረግማለሁ። የምድር ነገዶች ሁሉ በምን ይጠራሉ አለ? በአንተ። አቤት እግዚአብሔር እንዴት ደግ ነው! ብቻ ጠርቶ የሚያበዛ፣ ብቻ ጠርቶ የሚያለመልም፣ ተናግሮ በቃሉ የሚገኝ ኢየሱስ ለዘላለም ጌታ ነው። ኢየሱስ ያድናል። የምድር ነገዶች ሁሉ ምን ይላሉ አለ? በአንተ ይባረካሉ። አብርሃም ውጣ ሲለው ዘፍጥረት 12:4 ላይ ውጣ ሲለው የወንድሙን ልጅ ሎጥንና ሚስቱን ነው ይዞ የወጣው። ሀብት ንብረት ይዞ አይደለም የወጣው፣ ባዶ እጁን ነው የወጣው። እግዚአብሔር ግን ምን ብሎታል? እባርክሃለሁ፣ ባርኬ ለበረከት አደርግሃለሁ፣ የሚረግሙን እረግማለሁ፣ የሚባርኩን እባርክሃለሁ ብሎ ምን አለለት ይላል? ኪዳን ገባለት። እግዚአብሔር ከአንቺ ጋር ምን አይነት ኪዳን ነው የገባው?